ሰላም ዩቲዩብ ጓደኞቼ እንኳን በድጋሚ ቻናል የመጣችሁ ዛሬ ይዤላችሁ የምቀርቡት እንደምታዩት የጥቁር ጸጉር ፕሮዳክቶች ተብለው ገበያ ላይ በብዛት ያሉትን አይነት ነገር ነው ተወሰነው እዚህ ጋር ማለት በተለይ ዛሬ ትኩረት ሰጥቼ ሪቪው ማድረግ የፈለኩት ሼ ሞይስቸራይዘር ላይ ነው ታዋቂ ፕሮዳክት ነው በጣም ብዙ እንግዲህ አሁን ለጊዜው አጋጣሚ እጄ ላይ ያሉት ቤት ውስጥ ነው እንጂ እንደምታዩት ያሉ ያ እንግዲህ ጣልኳቸው አሉ ይሄ አጋጣሚ ቤት ውስጥ የተገኘ ነውና እውነት እነዚህ ፕሮዳክቶች ለፀጉራችን ጠቃሚ ናቸው ወይ የሚለው ነው ይሄም አርጋን ኦይል ነው ሌቨን ኮንዲሽነር ይሄኛውም አርጋን ኦይል ነው ሌቨን ኮንዲሽነር እና እዚህ ጋር ደግሞ ጆቫኒ የምታውቁት ካላችሁ በጣም ታዋቂ ነው ለከርሊ ፀጉር ኮንዲሽነር ነው እና በጣም ብዙ ለጥቁር ፀጉር ተብለው የተመረጡ ፕሮዳክቶች አሉ ገበያ ላይ እና እነዛን ፕሮዳክቶች በተመለከተ ነው አንዳንድ ነገር እንድናወራ የመጣሁት ምክንያቱም ብዙዎቻችሁ አስተውላችሁ ከሆነ ለጥቁር ፀጉሮች ወይም ለከርሊ ፀጉር ፕሮዳክቶች በተለየ ሁኔታ ዋጋቸው ውድ ነው እና actually የሚያናድ ነገር ነው በመጀመሪያ ደረጃ ምክንያቱም እንዳየሁት ከሆነ የኛን ፀጉር መጠቀሚያ ያደረጉት ማለት ነው አብዛኞቹ ይሄን ምርት የሚያመርቱትም ካምፓኒዎች በጥቁር ኦን የሆኑ በጥቁሮች የተያዙ ናቸው አሁን የሼ ሞይስቸራይዘር የጥቁር ፋሚሊ ነው የረጅም ጊዜ የጥቁር ፋሚሊ ፕሮዳክት ነውና በጣም ተወዳጅ ስሙ በጣም ይገነነ ነውና እኔ ግን ስቲል አይገባኝም ማለት ነው መጀመሪያ ላይ የአይነት ፕሮዳክት ስላላቸው የተለያየ አይነት ፕሮዳክት ለኔ የሚሆነኝ ፍለጋ በጣም ብዙ ፕሮዳክቶቻቸው ሞክሬያለሁና የተለየ ነገር ምንም ነገር ያገኘሁት የለም ከሌላው ሻምፖ ማለት ነው ግን ያስተዋልኩት ዋጋቸው በጣም በተለየ ሁኔታ ውድ ነው እነሱ ብቻ ሳይሆኑ አጠቃላይ ጥቁር ለከርሊ ፀጉር የሚመረቱ ፕሮዳክቶች እና እነሱ ምንድነው ያው ኦርጋኒክ ነው ኢንግሪዲየንቱ ነው በጣም የሚሉት ኦርጋኒክ ነው ይሄ ነገር አለው ያ ነገር አለው በጣም ብዙ ነገር ነው ለውለ የሚለው አሁን ይሄኛው እዚህ ጋር ይሄኛው አክቹአሊ ጨርሻለሁ ያው ብላክ ካስተር ኦይል ነው ለ strength and restore conditioner ነው የሚለው እና ኦርጋኒክ ነው ይላል ጃማይካን ብላክ ካስተር ኦይል ነው ፔፐርመንት አለው እና በጣም ብዙ ኢንግሪዲየንቶች አሉት ውስጡ እና ብዙ እንዳስተዋልኩት ከሆነ ግን ኤግዛክት ተመሳሳይ ኖርማሊ ካውንተር ላይ የምታገኟቸው ወይም ደግሞ የነጭ ፕሮዳክቶች ላይ ያም ነው አሁን ለረጅም ጊዜ የምጠቀመው የፓንቴን ፕሮዳክት ነውና ውስጣቸው ያላቸው ሜቢ ኦርጋኒክ አይደለም መሰለኝ አላቅም ግን ፀጉሬ ላይ እኔ እንደውም በተሻለ ሆነ ያገኘሁት የፓንቴን ፕሮዳክት ዋጋውም የተሻለ ነው በቀላሉ አካባቢ ማገኘዋለሁ እና ቆንጆ ነው ብዙ ወጪ ሳታወጡ በቃ የሚያስፈልገውን ነገር ነው ያደርጋል ብዬ አሰብኩት ከጊዜ በኋላ ነው የተገነዘብኩት ለፀጉራችን ሻምፖዎች ኢምፖርታንት ናቸው ብዬ አላስብም እስካጸዱልን ድረስና ያው በተወሰነ መልኩ አንዳንድ በጣም ፀጉራችን እንዲያያዝ የሚያደርጉ ሻምፖዎች መጥፎ ይኖራሉ ግን እኔ ኢትዮጵያ እንኳን ሄጄ ሻምፖ ሲያልቅብኝ 30 ብር የሚሸጥ ኢትዮጵያ ውስጥ ሻምፖ ተጠቅሜ ያውቃለሁና ፀጉሬ ላይ ምንም አይነት ችግር አላመጣም ኮንዲሽነሩም እንደዛው የሚያፍታታ ፀጉር ኮንዲሽነር ይሁን እንጂ ችግር አላመጣም ያስተዋልኩት እኔ ምንድነው ፀጉራችን ላይ የምንተዋቸው ፕሮዳክቶች ናቸው እንደ ሊቪንግ ኮንዲሽነር ኦይል ክሬሞች ናቸው ፀጉራችን ሊጎዱትና ሊጠቅሙት የሚችሉት እንጂ ሻምፖና ኮንዲሽነሮች እኔ በራሴ ወሰድኩት ልምድ እስካጸዱልኝ ድረስ ፀጉሬን ደግሞ እስካፍታታልኝ ድረስ ኮንዲሽነሩ ምንም አይነት ችግር የላቸውም እስካሁን ድረስ ነው ባጋጠመኝ ምክንያቱም ኢትዮጵያ ውስጥ በጣም በቃ ተለያየ ተጠቅሜ ስለማቅ እና ኮንዲሽነሩን ምክንያቱም ማለት ላይ ፀጉራችን ላይ አንተዋቸው ሶ በጣም አሁን ሳስበው ብዙ ጊዜ ለጥቁር ፕሮዳክት ተብሎ ግን ጥቁሮች ራሳቸው መነገጃ እንዳረጉን ነው የገባኝ ማለት ነው ምክንያቱም እነሱ በጣም በውድ ዋጋ ይሸጣሉ ግን ከሌላኛው በገበያ ላይ ከሚገኙ ከማንኛውም ኮንዲሽነሮች እኔ አሁን የሚገርማችሁ እኛ ጋር ይሄንን አሁን እኔ የገዛሁት አይ ቲንክ 18 ዩሮ ነው ማለት ነው 18 ዩሮ እንግዲህ በጣም ስንት መሰላችሁ 340 ግራም ነው እና ይሄ እንግዲህ
ትሪትመንት ነው ማስክ ነው የፀጉር ማስክ ነውና ብዙ ነው የሚያስፈልጋቸው ለፀጉር ማስክና ብዙ ጊዜ ማልጠቀመው ኢቭን ማለት ነው ፀጉሬን እንግዲህ በስንት ሰዓት ተጠቀመው ካልኩ በጣም ቢበዛ 5 ወይም 6 ይተጠቀመው ግን ተመሳሳይ መጠን የሆነ የፓንቴን ፕሮዳክት በ4 ዩሮ ገዛለው ማለት ነውና ዋጋው ከፍተኛ ልዩነት አለው አላውቅም እርግጠኛ አይደለም ግን ብዙ አልያዘም ማለት ነው ውስጡና ራሳችን ቤት ውስጥ ምናደርጋቸው እኔ አሁን ትቻለሁ ራሱ ከተጠቀምኩት መቼ እንደነበር የተጠቀምኩት ላስራሱ አላስታውሰው ራሴ ማዘጋጃቸውን ትሪትመንት ነው ፀጉሬን የምጠቀመውና ኢቭን ሌሎችም አይነት ፕሮዳክቶችን ካውንተር ላይ የምናገኛቸው ሎሪየል እና ጋርኒየር እነዚህ አይነት ሁሉ አላቸው ተመሳሳይ ምንም አይነት ለውጥ የሌለው ማለት ነውና እኔ ባለፉት ከ2018 ወደዚህ ነው ያቆምኩት እነዚህ አይነት ፕሮዳክቶች ውድ ነገሮችን መግዛት ምናምን በብዛት ያቆምኩት ይሄንኛው አይ ቲንክ ላስት ባለፈው አሜሪካን ሀገር ነበርኩና የተወሰኑ ፕሮዳክቶችን ከዛ ገዝቼ መጥቼ ነበር ላስት መጨረሻ የገዛሁት የዛን ጊዜ ነበር እዛ ይቀንሳል እና ግን በፊት በተለይ ከ2014 እስከ 2018 ባሉት ጊዜያቶች ውስጥ በጣም በብዛት ፕሮዳክቶች ሞክሬያለሁ ለጥቁር ፀጉር የተባሉ ፕሮዳክቶችን በጣም ሞክሬያለሁ እና መጨረሻ ላይ ያስተዋልኩት ምንድነው ገንዘብ ማውጫ ናቸው እንጂ የተለየ እንደማንኛውም ኮንዲሽነር ላይ ሊስማማችሁ ይችላል እንደማንኛውም ኮንዲሽነር ላይ ሊስማማችሁ ይችላል እንደማንኛውም ኮንዲሽነር ትሪት ያደርጋል ወይም ደግሞ አያደርግም ምክንያቱም ለፀጉራችሁ ታይፕ ነው የሚወሰነው እንጂ ያ ለነሱ ለጥቁር ብለው ስለሰሩት አለ ባሁን ደግሞ ቆንጆነቱ አብዛኛው ሌሎቹም ላይኖች የሌላ የነጮች ፕሮዳክቶችን ለጥቁር ፀጉር የሚሆን ለከርሊ ፀጉር የሚሆን ፕሮዳክት እያመጡ ነው እና ስቲል ግን ባያመጡም እኔ የምጠቀመው ኖርማል ፕሮዳክታቸው ነው ስቲል ይሰራል ማለት ነውና አይ ቲንክ እዚህ ላይ ልነግራችሁ የፈለኩት እንደኔ እንዳትታለሉና በጣም ገንዘባችሁን እንዳታወጡ ነው የሚስማማችሁ ሊኖር ይችላል ለሁሉም ሰው አይስማማም ማለት ምክንያቱም ኦፍ ኮርስ ኮንዲሽነር ነው ሻምፖ ነው የሚስማማው የለም ግን እኔ ያስተዋልኩት ነገር በጣም የተለያዩ ፕሮዳክቶችን ስለሞከርኩኝ ነውና አሁን ይሄ ጆቫኒ ኮንዲሽነር በጣም ተወዳጅ ነው በከርሊ ሄር ምናምን ለኔ በፍጹም ያልተስማማኝ ኮንዲሽነር ቢኖር እሱ ነው እሱን እንደውም እኔ አንዳንዴ ለእንትን ሚክስ ለማድረግ ነበር የምጠቀመው የነበረው ለራሴ ዲፕ ኮንዲሽነር ሳዘጋጅ ከመታጠቤ በፊት ትንሽ ሚክስ ማድረግ ያደርገዋለሁ እንጂ በፍጹም እንደ ኮንዲሽነር ራሱን በቻለ ሁኔታ ለፀጉር ያልተስማማኝም ነበርና እንድታስተውሉ ነው የፈለኩት ምክንያቱም ዋጋቸው ውድ ነው በርግጥ ዋጋቸው ውድ መሆኑ ወርዝ ያደርጋሉ በርግጥ ይገባዋል ማለት ከሌላው ኮንዲሽነር በተለየ ለፀጉር ጥቅም አለው ወይ የሚለውን እንድታስተውሉ ነው ምክንያቱም መነገጃ ስላደረጉ ብዬ ነው ያሰብኩት እኔ እንደዛ ነው የገባኝ በጣም የከርሊ ሄር ከርሊ ፀጉር እንደ ትሬንድ ሆኖ ነበር ስቲል አሁን እንደዛ ነው በተለይ ግን 2016 አካባቢ በተለይ በጣም ትሬንድ ሆኖ ነበርና እንደኔ እንግዲህ ያስተዋላችሁ ትኖራላችሁ ምንም ነገር እንደሌለው እና አንዳንዶቹ ያው ከዚህ በፊትም እንዳልኳችሁ እንደ ኮኮሱ ማለት ነው ሳናቀው ለውጡን ቆንጆ ነው ብለን ግን ከሌላ ኮንዲሽነር ምንም አይነት ለውጥ ሳይኖረው ገንዘባችንን ለምን እናወጣለን ለማያስፈልግ ነገር ምክንያቱም ለኦይል ብናወጣ ይሻለናል ከዛ በኋላ ለዲፕ ኮንዲሽነሮች ለኦይሎች ራሳችን የምናዘጋጃቸው አምሳሌ ኦርጋኒክ የሆኑ በአቮካዶ በሙዝ ቤት ውስጥ የምናዘጋጀው በማር በእንቁላል ለሱ ገንዘባችንን ብናወጣ ይሻላል ከዛ ለማይሆንና ለመነገጃ ከመሆን ማለት ነው አይ ቲንክ ትንሽ ነገር ቆም ብላችሁ እንድታስተውሉ ይረዳችኋል ብዬ አስባለሁ ውድ ነገሮች ሁሉ ጊዜም ወርዝ አያረጉም ወይም አይገባቸውም እና ይሄንን ለማለት ያለው እንግዲህ ከወደዳችሁ ቪዲዮን ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ሼር በማድረግ ተባበሩኝ እስከዛሬ ድረስ ሼር ለምታደርጉልኝ ልጆች በጣም ነው የማመሰግነው በሌላ በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ